ደነግጠው ነበረ። በኋላ በዚያ ታላቅ ጉድጓድ ተቆፍሮ ከጉድጓዱ ላይ ዲን እና ሌሎች ተጨምረውበት ወደ ላይ ከጉድጓዱ ውጭ 40 ክንድ ወደ ላይ ይነድ ነበረ ነበልባሉ። ከቃሉ ጋር ናችሁ አላችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ላይ 40 ክንድ ይነድ ነበረ። እነዚያን 3ቱን ደቂቅ 3ቱን ቅዱሳን ወደዚያ ወደ እሳቱ ነበልባል ውስጥ ጣሏቸው አለ። በዚያ ተጣሉ። ነገር ግን ንጉሡ ናቡከደነፆር ወደዚያ ጠጋ ብሎ ሲያይ በጉድጓዱ ውስጥ 4 ሰዎችን አየ። አንደኛው የእግዚአብሔር መልክን ይመስላል አለ ንጉሥ ናቡከደነፆር። የእግዚአብሔር መልአክ መጣ፣ እሳታዊው መልአክ ቅዱስ ገብርኤል እሳቱን በእሳት አጠፋው። እልል ብላችሁ እግዚአብሔርን አመስግኑ። እሳታዊ መልአክ ነው። ዛሬ የምናከብረው በዓል ይሄን ነው። መላእክት እሳታውያን ናቸው። ወደ እሳቱ መጣ፣ ያንን እሳት አጠፋው። በዚያ እነዚያ 3 ደቂቅ ምን አይነት መታደል ነው! በእሳት ውስጥ ሆነው ይዘምሩ ነበረ። ደስ አይልም? እስኪ እግዚአብሔርን አመስግኑት። አሁን እኛ እኮ እነዚህ ተቀምጠን መዘመር ማጨብጨብ እየተሳነን ነው። እልል ብለን እግዚአብሔርን ማመስገን ተሳነ። እነዚያ 3 ደቂቅ ግን በእሳት ውስጥ ሆነው እሳቱ ሳያቃጥላቸው የእግዚአብሔር መልአክ ቅዱስ ገብርኤል በክንፉ ጋርዷቸው የልብሳቸውን ጫፍ እንኳ ሳይነካ ንጉሡ ናቡከደነፆር በእሳት የጣላቸው ተቃጥለዋቸዋለሁ ያለው እግዚአብሔርን እየዘመሩ አየ። በዚህ ሰዓት እንዲህ አለ። የእነዚያ የ3 ደቂቅ የአዛርያ፣ የሚሳኤል፣ የአናንያ፣ የሲድራቅ፣ የሚሳቅ፣ የአብደናጎ ይሄ ንጉሡ የቀየረላቸው ስም ነው። በጣዖት ስም የሰየመው ስም ነው። የእነሱ አምላክ የተመሰገነ ይሁን አለ። ናቡከደነፆር